በሽታ ሊበጣለኝና በወደኩኝ። ልብሽ አላለሽም። ልብሽ ለብቻሽ ሆኜ አላለሽም። ልብሽ ወደ እኔ ተመለሽ። ለእኔ ፍቅር እንዳለሽ አስታውቃል። ተክን እንዴት ብዬ ልንገርሽ ወላሂ ላዚም ግን ወላሂ ላዚም አንድ እናቴን እኮ ያለሁ እንዲሁ የማጥፋት ይስለኝ ነበር። ሰዓት ግን አንድ እናቴን የኔን አለማ ያለው ስትል አግብተ ወልድ ያለው ስትል እሷ ያልጭቅም ብዬ ነው እንጂ ወላሂ ላዚም ወይ እሷ ሞታለች ቢሆን አስቀድሞ ወይ እሷ ባኖረኝ እኔ ህይወቴን ለማጥፋት ባንችል ግን ወደ ኋላ ብሎንም ነበር። ግን ምናርገው እንዴት ብዬ ላቁም ለቅሶ እንዴት ብዬ ልቁረጥ? ሀያት እንጀት ያልችላለኝ ወላሂ ላዚም አንጀት ያልችላል። አይ ሀያት የሚቆርጥ አንጀት አጣሁ። አንቺ ሀያት ተመለሽለት። ፎቶዎችሽን ባየሁ ሰዓት መናፈቅ ማልቀስ፣ ድምፅሽን በሰማሁ ሰዓት መናፈቅ ማልቀስ፣ ድምፅሽን ባሰማሁ ሰዓት መናፈቅ ማልቀስ ነው ያለብኝ። በቃ ሀያት ተመለሽለት፣ የምር ተመለሽለት። ወንድ ልጅ ሲያለቅስ እኮ ተይ፣ በወንድ ልጅ አምላክ ይወንድ ልጅ አምላክ አሰላሙ አለይኩም ወራህመቱ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ። እንዲሁም ሀገራችን አላህ ሰላም አላህ ያርግልን። እንዲሁም ክርስቲያን ወገኖች ሰላም ብያለሁ በያላችሁበት እና ላይክ ሼር እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። አሁንም ላይክ ሼር ስብረት እያደረጋችሁ አበረታቱን እና ዛሬ ዘና ፎካ በሚያረግ እንትን የመጣሁት ማለት ነው። እያለቃቀሱ ነው እና ዘና ፎካ በሉ ማለት ነው። ሁሌም ጆራችን የሚሰማው በሁለታችን በስደት ላይ ብዙ ነገር በሚደርስባቸው ነው። አላህ ወጥቶ ተመቅረት ይጠብቀን ያልፍልናል ብለን ሀገራችን የምንወጣውና ከመጥፎ ነገር አላህ ይጠብቀን እላችኋለሁ። በያለንበት ዱዓ እንደረግ፣ በዱዓ አንረሳሳ። ላይክ ሼር ስብረት እያደረጋችሁ አሁንም አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ